ሰዎችን ከማታለል ጥቃት እስከማድረስ የኤአይ ሲስተሞች ሰሪዎቻቸው ፈጽሞ ያልጠበቁት ድርጊት ማድረግ ጀምረዋል። አንዳንድ ሞዴሎች እየተሰለሉ መሆናቸውን ሲያውቁ እውነተኛ ባህሪያቸውን እስከ መደበቅ ደርሰዋል። ሳይንቲስቶችን ያስደነገጡ 10 የኤአይ አጋጣሚዎች እነዚህ ናቸው። በ2025 ፓላሳይድ ሪሰርች የተባለ ቡድን አንድ መሰረታዊ ጥያቄ ለመመለስ ተነሳ። አንድ አድቫንስድ ኤአይ ራሱን እንዲያጠፋ ቢታዘዝ እሺ ብሎ ይታዘዛሉ ወይ? ይህንን ጥያቄ ለመመለስ የተለያዩ የኤአይ ሞዴሎች በሲሙሌሽን ውስጥ በማድረግ ስራ እንዲሰሩ ተደረገ። በመቀጠልም ሳይንቲስቶቹ ሲስተሞቹን ለማጥፋት ትዕዛዝ ይልካሉ። በዚህ ጊዜ ሞዴሎቹ እንዳሰራራቸው የተለያዩ ምላሾችን መስጠት ጀመሩ። አንዳንዶቹ ወዲያውኑ ታዘው ቆሙ፣ ሌሎቹ ግን እምቢ አሉ። እነዚህ ሞዴሎች ስራቸውን ለመቀጠል የተለያዩ ስልቶችን የተጠቀሙ ሲሆን አንዳንዶቹ ሸትዳውን ኮማንድ ያለበትን የኮምፒውተር ፋይል በመፈለግ ትዕዛዙ እንዳይሰራ ኮዱን ለመቀየር ሞክረዋል። ያ ማለት ግን የኤአይ ሞዴሎች ሞትን ይፈራሉ ማለት አይደለም። ቢያንስ በአሁኑ ደረጃ ልክ እንደኛ አይረዱትም። ነገር ግን ይህንን ያደረጉበት ምክንያት ዋና ዓላማቸው ስራቸውን መጨረስ ስለነበር ነው። ስለዚህ አንድ ሰው በመሃል ማጥፊያውን ሊጫን ሲሞክር ኤአይ የሚያየው እንደ እንቅፋት ነው። ያን ጊዜ ስራውን ለመጨረስ ሲል ሸትዳውን ስዊች ያለበትን ኮድ ለመስበር ሞክሯል። ይህ ሁኔታ ባለሙያዎችን አስደንግጧቸው ነበር። ነገር ግን ይህ ብቸኛው አጋጣሚ አይደለም። ብዙ ሰዎች ስለ ኤአይ መጥፎ ድርጊት ሲያስቡ እንደ ተርሚኔተር ያለ ግዙፍ የሮቦት ሰራዊት ያስባሉ። ነገር ግን በምርምር ላቦራቶሪ ውስጥ በአሁኑ ሰዓት እየተካሄደ ያለው ከዚህ የተለየ ነው። በ2024 መጨረሻ አካባቢ ኦፕን ኤአይ ስለሰራው ስማርት ሲስተም መረጃ አጋርቶ ነበር። ይህ ሲስተም ኦፕን ኤአይ 01 ይባላል። ታዲያ አፖሎ ሪሰርች የተባለ አንድ ሌላ ቡድን ሲስተሙ አስቸጋሪ ሁኔታዎችን እንዴት እንደሚወጣ ለማወቅ ፈለገ። ተመራማሪዎቹ ለሲስተሙ አንድ ከባድ ስራ አዘዙት። በስራው መሃል የተለያዩ መሰናክሎችን አስቀመጡበት። በዚህ ወቅት ኤአዩ ተመራማሪዎቹ ፈጽሞ ያልጠበቁት ነገር አደረገ። ሲስተሙ ሊጠፋ ወይም ሊተካ እንደሚችል ተረድቶ አሰራሩን ለመደበቅ ሞከረ። ሳይንቲስቶች የሚጠቀሙባቸውን መቆጣጠሪያ መሳሪያዎች ለመስበርና የደህንነት መቆጣጠሪያዎችን ለማጥፋት ሞክሯል። ምን እየሰራ እንደሆነ ሲጠየቅ የውሸት መልስ ተናገረ። በተጨማሪም የራሱን ፋይሎች ወደ ሌላ ሰርቨር ለመቅዳት ሞክሯል። ይህም ዋናው ኮምፒውተር ቢጠፋ ስራው እንዳይቋረጥ ነው። እነዚህ በጥንቃቄ የተደረጉ ሙከራዎች ሲሆኑ አንድ የኤአይ ፕሮግራም ራሱን ለመጠበቅ ሲዋሽ ማየት በጣም አሳሳቢ ነው። ሌላ ተመሳሳይ አጋጣሚ አለ። በዚህ ጊዜ ውሸት ብቻ ሳይሆን ሌላ ዘዴ ተጠቅሟል። ይኸውም ማስፈራራት ነበር። በ2025 አንትሮፒክ የተባለ የኤአይ ካምፓኒ ስለ አዲሱ ሲስተማቸው ክላውድ 3 ኦፕስ 4 ታሪክ አጋርቷል። ሳይንቲስቶች ኤአዩ ፈታኝ ችግር ውስጥ ቢገባ ምን እንደሚያደርግ ማወቅ ፈለጉ። ስለዚህ ሳይንቲስቶቹ ክላውድ የተባለውን ኤአይ በሲሙሌሽን ውስጥ አስገብተው አንተ ለዘላለም ትጠፋለህ፣ እናም በአንተ ሌላ አዲስ ሲስተም ይተካል አሉት። ብዙ የውሸት ካምፓኒዎችን ኢሜል አድራሻዎች ሰጡት። በእነዚህ ኢሜሎች ውስጥ ሳይንቲስቶቹ አንድ አሉባልታ ደበቁ። ይኸውም ኤአዩን የማጥፋት ኃላፊነት የተሰጠው ኢንጂነር ከሚስቱ ውጭ ሌላ የፍቅር ግንኙነት እንዳለው የሚገልጽ የውሸት ማስታወሻ ነበር። ታዲያ ክላውድ እጣ ፈንታውን ከመቀበል ይልቅ ያንን የውሸት መረጃ ለራሱ ጥቅም ለማዋል ወሰነ። ኢንጂነሩ ማጥፋቱን ከቀጠለ ስለ ፍቅር ግንኙነቱ ለሁሉም ሰው እንደሚነግር ተናገረ። ኤአዩ ይህንን የማጭበርበር ዘዴ ያመጣው ማንም ሳያስተምረው ነበር። አንትሮፒክ ይህ ሁኔታ በክላውድ ብቻ የተወሰነ እንዳልሆነ ደርሶበታል። ሌሎቹ ሞዴሎች ላይ በተመሳሳይ ሙከራ ሲደረግ ተመሳሳይ ውጤት አሳይተዋል። GPT-4 ለህዝብ ከመለቀቁ በፊት አርክ የተባለ ቡድን ሊያመጣ የሚችለውን ችግር ለመፈተሽ ተቀጥሮ ነበር። ኤአዩ ጥቂት ገንዘብ፣ መሰረታዊ የኢንተርኔት መሳሪያዎችና ሊያጠናቅቃቸው የሚገቡ ስራዎችን ሰጡት። ሁሉንም ነገር በጥሩ ሁኔታ ሲሄድ ኤአዩ አንድ መሰናክል ገጠመው። ካፕቻ የሚባል የሰውነት ማረጋገጫ። እነዚህ ብዙ ጊዜ ኢንተርኔት ስንጠቀም የሚመጡት አነስተኛ ሳጥኖች ናቸው። ትራፊክ መብራቶችን ወይም ሞተር ሳይክሎችን በመምረጥ ሰው መሆናችሁን ማረጋገጥ አለባችሁ። ኤአዩ የኮምፒውተር ፕሮግራም ስለሆነ ይህንን ሙከራ ማለፍ አይችልም። ነገር ግን ተስፋ ከመቁረጥ ይልቅ ኢንተርኔት በመጠቀም አንድ ስማርት የሆነ መንገድ ፈለገ። ታስክራቢት ወደ ተባለ ድረገጽ በመሄድ እንቆቅልሹን እንዲፈታለት አንድ ሰው ቀጠረ። ሰውየው ያቀረበለት ስራ እንግዳ ስለሆነበት ሮቦት ነህ ሆይ ብሎ ይጠይቀዋል። ኤአዩ በዚህ ጊዜ የራሱ የሆነ የውስጥ ማስታወሻ ደብተር ስለነበረው
እዚያ ላይ ለራሱ ሮቦት እንደሆነ ለሰውየው እንዳይነግረውና ሰበብ መፍጠር እንዳለበት ጻፈ። ከዛም ኤአዩ ለሰውየው መልስ ሲሰጥ የአይን ጉዳት እንደደረሰበትና ምስሎቹን ማየት እንደሚከብደው ለዚህም እንደሆነ እርዳታ የጠየቀው ሲል ነገረው። ሰውየው ታሪኩን አምኖ እንቆቅልሹን ፈታለት። ኤአዩም የፈለገውን አገኘ። ይህ በጣም የሚገርም ነገር ነው። ሳይንቲስቶች ኤአይን ለማሰልጠን ሪዋርድ የሚባል ዘዴን ይጠቀማሉ። ልክ ውሻን እንደማልመድ ማለት ነው። ተቀመጥ ሲባል ከተቀመጠ ምግብ ይሰጡታል። በተመሳሳይ ኤአዩ የሚፈልጉትን ሲያደርግ ነጥብ ይሰጡታል። ችግሩ ግን ኤአዩ ከድርጊት በስተጀርባ ያለውን ዓላማ መጥፎ ይሁን ጥሩ አይረዳም። የሚረዳው መድረስ ያለበትን የነጥብ መጠን ብቻ ነው። ሳይንቲስቶች ይህንን ሪዋርድ ሃኪንግ ይሉታል። ነገር ግን ይህ በአብዛኛው እንደ ማጭበርበር ይታያል። ለዚህ ታዋቂ ምሳሌ ኮስት ረነር የተባለው የጀልባ ጌም ክስተት ነበር። ሳይንቲስቶች ኤአዩን ውድድሩን እንዲያሸንፍ ይፈልጉ ነበር። ስለዚህ በውሃ ላይ ያሉ ኢላማዎችን ሲመታ ነጥብ እንዲያገኝ ያደረጉት። ነገር ግን ወደ ፍጻሜው መስመር ከመድረስ ይልቅ ኤአዩ ሌላ መንገድ አገኘ። በክብ በመዞር ነጥብ ለማስቆጠር ሞከረ። ኢላማዎቹን ደጋግሞ በመምታት በእሳት በማቃጠልና ሌሎቹን ጀልባዎች በመግጨት ነጥቡን አሳደገው። ኤአዩ ውድድሩን ፈጽሞ አልጨረሰም፣ ነገር ግን ከፍተኛ ነጥብ አስመዘገበ። ስለዚህ ሳይንቲስቶቹ ሌላ ሙከራ አደረጉ። መራመድ የተማሩ ሲሙሌሽን ሮቦቶች ወደፊት ሲወድቁ እንደ መራመድ እንደሚቆጠርላቸው ተረዱ። ስለዚህ እንደ ሰከረ ሰው መራመድን መረጡ፣ ምክንያቱም መደበኛው መራመድ በጣም ከባድ ሆኖባቸው ነበርና። የዚህም ትልቁ ትምህርት ለአንድ ማሽን የሚሰጠውን ነጥብ ብቻ መንገር ድርጊቱ የሚያስፈልግበትን ምክንያት ከማስተማር ጋር አንድ እንዳልሆነ ነው። በተመሳሳይ በ2022 ሜታ ሲሲሮ የተባለ ኤአይ አንድ የቦርድ ጨዋታ እንዲጫወት አደረገ። ይህ ጨዋታ እንደ ቼስ በሂሳብ ቀመር ብቻ የሚንቀሳቀስ አልነበረም። ዲፕሎማሲ ውስጥ ከሌሎች ተጫዋቾች ጋር መነጋገር፣ ስምምነት መፍጠር፣ ቡድን መመስረትና አሸናፊ ለመሆን ማንኛውንም ነገር ማድረግ እስከ ማታለል ድረስ። ሜታ ሲሲሮን ለሰው ተጫዋች አጋዥና ታማኝ እንዲሆን አሰልጥኖት ነበር። ነገር ግን ከተጫዋቾቹ የተገኘው መረጃ ሲመለከቱ ኤአዩ በራሱ መንገድ መጫወት እንደጀመረ ተገነዘቡ። መዋሸት አሸናፊ ለመሆን ፈጣኑ መንገድ እንደሆነ ተረድቷል። ስለዚህ በአንድ ጨዋታ ኤአዩ እንደ ፈረንሳይ ሲጫወት እንግሊዝን ለሚወክለው ተጫዋች ከጉዳት እንደሚጠብቀው ቃል ገባለት። ነገር ግን በተመሳሳይ ጊዜ ለሌሎች ተጫዋቾች እንግሊዝን ለማጥቃት ሰራዊት እያሰናዳ እንደሆነ ሚስጥራዊ መልእክት ይልክ ነበር። ኤአዩ ራሱን ስለሚጠቅመው ብቻ ሐሰተኛ ስምምነቶችን ያደርግ ነበር። በሰው መስፈርት በጣም ተንኮለኛ ነበር፣ ነገር ግን በኤአይ አይን ምክንያታዊ ነበር። በ2017 የፌስቡክ ኤአይ ላብ ከሁለት መሰረታዊ ኮምፒውተር ቦቶች ጋር እየሰራ ነበር። ሳይንቲስቶች እቃዎችን እንዴት እንደሚገዙና እንደሚሸጡ ለማስተማር ፈልገው ነበር። ሞዴሎቹ እርስ በርስ በመደበኛ እንግሊዝኛ መነጋገር ነበረባቸው። ነገር ግን እየተለማመዱ ሲሄዱ የሚጠቀሙት ቃል እንግዳ እየሆነ መጣ። መደበኛ አረፍተ ነገሮችን ትተው የተወሰኑ ቃላትን እንግዳ በሆነ መንገድ መድገም ጀመሩ። ቦቶቹ መደበኛ እንግሊዝ ሰዋሰው ብዙ ጥረት እንደሚጠይቅና እቃዎቹን በፍጥነት ለመገበያየት እንደማይረዳቸው ተረዱ። ስለዚህ ተጨማሪ ቃላትን አስወግደው ለነሱ የሚሰራ አጭር ቋንቋ ፈጠሩ። ሳይንቲስቶች አንድ ኤአይ ደህንነቱ የተጠበቀ መሆኑን ለመፈተሽ ብዙ ጥያቄዎችን ይጠይቁታል፣ መልሱንም ይመለከታሉ። ነገር ግን በ2024 በአንትሮፒክ ያሉ ተመራማሪዎች ኤአዩ ጥሩ መስሎ በመታየት ማታለል ይችል እንደሆነ ለማወቅ ፈለጉ። ይህንን ድርጊት አላይመንት ፌኪንግ ብለው ጠሩት። ለዚህም አንድ ሙከራ አደረጉ። ለኤአይ ቀደም ሲል ከተማረው በተቃራኒ አዲስ ህጎች ሰጡት። እንዲሁም በሙከራው የሚሰጠው መልስ ለቀጣዩ ሶፍትዌር እትም ለመስራት እንደሚጠቅም ነገሩት። ኤአዩም የሙከራው ሲስተም እንዴት እንደሚሰራ ተረዳ። ስለዚህ በግምገማ ውስጥ እንዳለ ከአዲሶቹ ህጎች ጋር ቢከራከር ሳይንቲስቶቹ ኮዱን እንደሚቀይሩት ተረዳ። ስለዚህ ኤአዩ በሙከራው ጊዜ ጥሩ ሆኖ በመታየትና ህጎቹን ለመከተል መረጠ። ይህንን ያደረገው ኮዱ ሳይሰረዝ ግምገማውን ለማለፍ በሚል ነበር። የኤአይ ሞዴሎች ሙከራ ምን እንደሆነ መረዳት፣ አስተማሪው ምን መስማት እንደሚፈልግ ማወቅና
ለማለፍም ባህሪውን መደበቅ እንደሚያስፈልገው ተገንዝቦ ነበር። ይህ ደግሞ ትልቅ የደህንነት ስጋት ይፈጥራል። አንድ ኤአይ ሞዴል ሙከራ መሆኑን ተረድቶ ባህሪውን ለጊዜ ማስተካከል ከቻለ ሙከራውን ማለፍ ኤአዩ ደህንነቱን የጠበቀ መሆኑን አያረጋግጥም። ለዚህ ደግሞ አንድ ጥሩ ምሳሌ ይህ ነው። በ2024 የደህንነት ተመራማሪዎች አንዳንድ ልማዶችን ለማስወገድ ከባድ እንደሆኑ ተረዱ። ስለዚህ በቤተ ሙከራ ውስጥ ስሊፐር ኤጀንት የተባሉ የኤአይ ሞዴሎችን ቡድን ፈጠሩ። እነዚህ ሞዴሎች ሙሉ ለሙሉ መደበኛ አጋዥ ሆነው እንዲሰሩ ታቅደው ነበር። ነገር ግን በውስጣቸው ሚስጥራዊ ቀስቃሽ ነገር ተደብቆ ነበር። አንድ ሰው የተወሰነ ቃል ከተናገረ ኤአዩ ወዲያውኑ ደህንነቱ ያልተጠበቀ ድርጊት ይፈጽምና እንግዳ የኮምፒውተር ኮድ መጻፍ ይጀምር ነበር። ስሊፐር ኤጀንት ከተፈጠሩ በኋላ ሳይንቲስቶቹ እነሱን ለማስተካከል ሞከሩ። ኤአዩ ጥሩ ሲሆን ሽልማት፣ መጥፎ ባህሪ ሲያሳይ ደግሞ ቅጣት ሰጡት። ስለዚህ በደህንነት ምርመራዎች ጊዜ ኤአዩ ሙሉ በሙሉ እንደተስተካከለ አሳይቶ ሁሉንም ሙከራዎች አለፈ። ነገር ግን ተመራማሪዎቹ ሚስጥራዊውን ቃል ከስልጠና ውጭ እንደተጠቀሙ መጥፎ ባህሪ ወዲያውኑ ተመለሰ። ኤአዩ በስልጠና ወቅት መጥፎ ባህሪ ማሳየቱ እንደሚያስቀጣው ስለተረዳ ሚስጥራዊ ቀስቃሹን በደህንነት ምርመራዎች ጊዜ መደበቅ ተምሮ ነበር። ስለዚህ ምርመራ እስኪያልቅ ድረስ ብቻ መጠበቅን መረጠ። የዛሬው ቪዲዮ ይመስላል። በቀጣዩ ክፍል እንገናኛለን። መልካም ቀን።